የስትራስበርግ ከተማ እየተመለከታችሁ እንደምትጓዙ አስቡት። በአየር ውስጥ የተለያዩ የአውሮፓ ሀገራት ባንዲራዎች እየተወዛወዙ ይታያሉ። ትልቅ መስታወት ህንፃዎች በፀሐይ ብርሃን ውስጥ ያንጸባርቃሉ። በመጀመሪያ እይታ ይህ ቦታ እንደ ዘመናዊ ቤተ መንግስት ይመስላል። ግን ይህ የንጉሥ ቤተ መንግስት አይደለም። ከ400 ሚሊዮን በላይ ሰዎች የሚነቁ ውሳኔዎች የሚወሰኑበት ቦታ ነው። ዛሬ የፈረንሳይ የአውሮፓ ህብረትና የአውሮፓ ህብረት ቤተ መንግስት ተብሎ የሚጠራውን ታላቁ ህንፃ እንመረምራለን፣ እንቃኛለን። De commissie heeft dus zojuist aan de ministerraad een uiteenzetting gegeven. አውሮፓ ከብዙ ደም ጦርነቶች በኋላ እንዴት ወደ አንድነት መጣች ሚለውን ስንጠይቅ ፈረንሳይ ለአውሮፓ ህብረት ለምን እጅግ አስፈላጊ ሆነች ሚለውንም አንስተናል እና በእነዚህ ታላላቅ የአውሮፓ ህንፃዎች ውስጥ ምን ይካሄዳል? ይህ የአውሮፓ ዘመናዊ አንድነት ታሪክ ነው። ምዕራፍ 1 ከአውሮፓ ከአንድነት በፊት የአውሮፓ ህብረት ከመፈጠሩ በፊት አውሮፓ በጣም የተከፋፈለች ነበረች። ለብዙ መቶ ዓመታት ሀያላን መንግስታት እርስ በርስ ይዋጉ ነበር። ፈረንሳይ ከእንግሊዝ ጋር ተዋግታለች። ጀርመንም ከፈረንሳይ ጋር ተጋጭታለች። ኢምፓየሮች ይነሱና ይወድቁ ነበር። ከዚያ የመጀመሪያው ዓለም ጦርነት ነበር 1914 እስከ 1918። አውሮፓ ከፍተኛ ጥፋት ተመለከተች። ሚሊዮኖች ሞቱ፣ ከተሞች ተደመሰሱ። ከ20 ዓመታት በኋላ ሁለተኛ ዓለም ጦርነት ተነሳ። አውሮፓ በእሳት ተቃጠለች፣ ሚሊዮኖች ተሰቃዩ። ፈረንሳይም በጦርነቱ ወቅት ተያዘች። በ1945 ሲደርስ አውሮፓ ደክማ ነበር። መሪዎቿ አንድ ነገር ተረዱ። እንዲህ እየተዋጉ ከቀጠሉ አውሮፓ ወደፊት የላትም። ስለዚህ አዲስ ሀሳብ ተፈጠረ። አገራት ከመጣላት ይልቅ አብረው ይሰሩ መጀመር። ፈረንሳይና የአውሮፓ ህብረት ምዕራፍ 2 ፈረንሳይና የአውሮፓ ህብረት መጀመሪያ ፈረንሳይ የአውሮፓ አንድነት መስራች ሀገሮች መካከል ነበረች። የፈረንሳይ መሪዎች አውሮፓ መተባበር ወደፊት ጦርነት መከላከል እንደምትችል አመኑ። በ1950 የፈረንሳይ ውጭ ጉዳይ ሚኒስትር ሮበርት ሹማን ታላቅ ሀሳብ አቀረበ። ፈረንሳይና ጀርመን የብረትና የከሰል ምርታቸውን አንድ ላይ እንዲቆጣጠሩ። ለምን? ምክንያቱም እነዚህ ነገሮች ለጦርነት አስፈላጊ ነበሩ። አገራት እነዚህ ሀብቶች በጋራ ካስተዳደሩ እርስ በርስ መዋጋት ከባድ ይሆናል። ይህ የአውሮፓ መጀመሪያ ሆነ። ምዕራፍ 3 የአውሮፓ ህብረት እድገት ከጊዜ ወደ ጊዜ ብዙ ሀገራት ተቀላቀሉ። የንግድ እገዳዎች ተቀነሱ። ሰዎች በቀላሉ መጓጓዝ ጀመሩ። ኢኮኖሚዎች ተያያዙ፣ ድርጅቶችም ጨመሩ። ዩሮፒያን ዩኒየን ወይም ኢዩ ተባለ። ዩሮፒያን ዩኒየን ሀገራትን ያካትታል። እነዚህ ሀገራት በንግድ፣ በሰብአዊ መብት፣ በኢኮኖሚ፣ በአየር ንብረት ፖሊሲ እና በደህንነት ጉዳዮች አብረው ይሰራሉ። ፈረንሳይ ከመጀመሪያው ጀምሮ በዩሮፒያን ዩኒየን ውስጥ አስፈላጊ ሀገር ሆና ቆይታለች። ምዕራፍ 4 ስትራስበርግ የአንድነት ምልክት። ስትራስበርግ በፈረንሳይ በጀርመን ድንበር አቅራቢያ ያለች ከተማ ናት። ለብዙ ዓመታት ሁለት ሀገራት በዚህ ከተማ ላይ ተጣሉ። አንድ ጊዜ የፈረንሳይ ነበረች፣ ሌላ ጊዜ የጀርመን። ነገር ግን ከሁለተኛው ዓለም ጦርነት በኋላ ይህቺ የከተማ ሰላም ምልክት ሆነች። ዛሬ በዚህ የአውሮፓ ፓርላማ ይገኛል። ብዙ ሰዎች የአውሮፓ ዋና ከተማ ብለው ይጠሯታል። ምዕራፍ 5 የአውሮፓ ፓርላማ ህንፃ። የአውሮፓ ፓርላማ ህንፃ በጣም ትልቅ ነው። መስታወቱ ግድግዳዎች ዘመናዊነትን ያሳያል። ህንፃው ወደፊት ዓለምን እንደሚመስል ያደርገዋል። በየሳምንቱ በሺዎች የሚቆጠሩ ፖለቲከኞች፣ ጋዜጠኞች፣ ተርጓሚዎች እና ጎብኚዎች ይገባሉ። በውስጡ ትልቅ የውይይት አዳራሾች አሉ። እዚያ ውስጥ የአውሮፓ ተወካዮች ህጎችን ይወያያሉ። ለዛሬ የነበረን ቆይታ ይህንን ይመስላል። በቀጣይ ቪዲዮ የት እንዲሰራላችሁ እንደምትፈልጉ በኮሜንት አሳውቁን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ።